በዚህ አጋጣሚ ዩኒቨርሲቲዎች እየተዘረከረካችሁ ነው። a group of bunch of stupid egoistic people ናቸው እነዚህ አይነት ሰዎች sharing toilet with 20 people ምናምን oh my god ማሰብ ነው አልፈልግም እና በቃ ብዙ ነገር ከዛ በዛ ዛሬ የምናወራው some interesting topic እንዴ በጣም interesting እኔ ደግሞ ማንም ሰው እያወራበት አይደለም እንደው በጣም መወራት ያለበት ነገር ነው። What's up people? እንዴት ናችሁ? Gami podcast is back after a minute break. እንዴት ናችሁ? This is your boy Lul and I'm with my boy Damelo. Baby, how you doing? እንዴት ናችሁ? We miss y'all motherfuckers. በጣም Yeah, it's been a minute. ትንሽ ቆይተናል with some work ምናምን ግን finally ለእናንተ ብለን እኔ ስራ ይለቀቃለሁ እናንተ ሞኔታይዝ ካላረጋችሁ for this ለዚህ purpose በቃ for you guys ስራችንን ፈተን dedicated ሆነን lock in we're locked in so we're back after a minute break ምናምን ነገር we're going to be posting every Friday from now every Friday post እናደርጋለን every Friday interact ከኛ ጋር ማለት ትችላላችሁ yes sir so ዛሬ የምናወራው some interesting topic እንዴ በጣም interesting እኔ ደግሞ ማንም ሰው እያወራበት አይደለም እንደው በጣም መወራት ያለበት ነገር ነው exactly college versus university oh hell yeah ድራም ሮል እዚህ ጋር መክተት ነበረበት ሁለታችንም የተለያየ ቦታ ላይ ያለ ነው yeah college and university college or university ጀመር እኔ I prefer college መጀመሪያ እሱ ፓርት ታይም ነው የሚማረው ስለዚህ ኮሌጅ ነው ፕሪፈር ያደርገው of course man what do you mean ኮሌጅ ራሱ ፓርት ታይም ነው ትማረው not even the whole college አይደለም ትማርክ ያለ what about you nigga you're locked in I'm locked in my guy yeah that's why that's the እኔ እንትን ዩኒቨርሲቲ ምናምን አይደለም ግን basically እኔ ፕሪፈር ማድረገው for any person አሁን maybe እንዳንተ ስራ ምናምን የሚል ሰው ካልሆነ እኔ ዩኒቨርሲቲ ፕሪፈር አደርጋለሁ እኔ ስራ ነው ፕሪፈር ማድረገው ዩኒቨርሲቲ ማለት ዩኒቨርሲቲ ነው all right I prefer college before we came to the fight college versus university what is the difference between college and university like the whole perspective of it you know overall so now like college is people you know ተማሪ ነህ በቃ ትምህርት ቤት ነው የምትሄድ የነበረው አይደል 12 year ነበር then በቃ ዩኒቨርሲቲ መሄድ ጀመርክ ግን you going back home it's like it's 2.2 high school with broke adult things right you are broke in adult problems yeah you have adult problems ግን በቃ high school ተማሪ ናችሁ you know what I mean ስትጨርስ ምናምን ለሶሻል ላይፍ ምናምን በቃ ሶሻል ላይፍ ቢኖር not that much of እንትን ቤተሰብ ወዲያው የነ ይባላል yeah the control is like it's the same a little bit ለቀቅ ይደረጋል ተማሪው ግን is not እንትን አይደለም still ቀን ላይ ካልሆነ ማንም exactly that's what I'm saying እና basically university ልብስ እንለብሳለን ምናምን ክላስ እንወጣለን እንመለሳለን ቤት የለመድነው ነገር የ12 shit እናደርጋለን schedule ቢለያይ ምናምን ነው እንጂ schedule ይለያያል ምናምን you have adult problems that's the difference that's college and you're broke dead ass broke ደግሞ በስማም የኮሌጅ ብሮክነት ይለያል bro እኔ ምን እንደብሬ ታውቃለህ የታክሲ መጠየቅ ነበር ማን የታክሲ እኮ ነው የምትቸገረው አዎ የታክሲ አለ ከዛዛ ደግሞ ጓደኞች ኮሌጅ ጓደኞች ምናምን አሉ yeah exactly ፑል አለ ፕሌይስቴሽን or something like that anything ክላስ እስኪደርስ ድረስ የሆነ የምታዘጋጀው ምሳሌ ቁጭ ብትል ማለት ነው እንዴ እርጥብ እኮ ትወዳለህ እርጥብ ነው ትላንትና እግዚአብሔር መስቀል አደባባይ ነበርኩ እርጥብ ስንት ነው ምናምን ስለው ይሄ ፉድ ትራኮች አሉ አይደል 250 ብር what are we doing እግዚአብሔር የሆነ ኢቨንት ነበር ውስጥ እዛ ውስጥ like 200 ብር አወጣን ግማሽ ኪሎ ስጋ በልተን ይወጣ ነው 250 ይለኛል ሌላ አንድ እርጥብ እንዴ fuck you mean አንተ ራሱ ስጋ በልተው ብትሰራ እርጥብ ራቢ ድጋሪ ረወይና I can't handle it ግማሽ እንዴ basically ኮሌጅ በቃ እንትን it's ደስ የሚለው ነገር ኮሌጅ ስትራክቸር ያለው ነገር ነው በደንብ እንዴ ነው በቃ የሆነ በጣም ፈርታ አትማር ምክንያቱም ከፍለን የምትማረው ምናምን
እና የተወሰኑ ጥቅሞች አሉት ግን ቱ ሴፍ በጣም አሁን ገና ህይወትን ለሚጋፈጥ ሰው ኮሌጅ በጣም ቱ ሴፍ ነው ብዬ አስባለሁ። ትሩ ኮሌጅ will make you soft የሚባል እንትን አለ በጣም soft in a way that ይሆናል አይደል አሁን before we come to እንትን ዩኒቨርሲቲ ስትሮንግ ያደርገናል ኮሌጅ ዊክ ያደርገናል like ብዙ ሰው የሚስማማበት ነገር ግን ዊክ in a what way ነው like ላይፍ ስትራግል ማድረግ ምናምን አሁን ዩኒቨርሲቲ ያለውን ስትራግል ሜንሽን እናደርገውና like ሶፍት መሆን እናወራበት like what is university ጀመር what is university what's the አሁን we mentioned college right what is university ዩኒቨርሲቲ በጣም ብዙ የሚያስተምር ነገር አንደኛ ከሰው ጋር እንዴት ተቻችለ መኖር እንዳለብህ ወይኔ ነው with four guys ማለት ነው አስበው ዶርም ውስጥ እንዴት ተቻችለ ይኖራል ግን ቤዚክሊ እኔ የማውቃቸው ዩኒቨርሲቲዎች አራት ሰው እንዴት ተቻችለ ሁሉም እየራሱ ጸባይ ያለው ከእያንዳንዱ ጸባይ ጋር እንዴት መኖር እንዳለብህ sharing toilet with 20 people ምናምን oh my god ማሰብ ነው አልፈልግም እና በቃ ብዙ ነገር ከዛ ራስ እንድታቅ ምናምን የዶርሙ ራሱ እኮ like በጣም crazy like imagine 8 motherfuckers ሲለኝ 8 ሰዎች አንድ ዶርም ውስጥ አንዱ ከጎጃም ነው አንዱ ከአዲስ አበባ ነው አንዱ ከአዳማ ነው አንዱ ከእንትን ነው ዳይቨርሲቲ different childhood የነበረው ሰው different የሆነ እንትን growing up different influence የነበረው ሰው ምናምን አንድ ዶርም ውስጥ አስገባውና ኑራ the real meaning of diversity ዛጋ ነው በቃ ሁሉም አብሮ ይኖራል ነው ከደና ፋሚሊ ከተመታ ፋሚሊ ምናምን ግን ቤዚክሊ ምንድነው የሚያደርጉት ሰዎች ይተዋወቁና ይለውጡታል ዶርሙ you can switch እየተለዋወጡ አንዱን እዛ ምናምን ያደርጉና ይሻላል ቤዚክሊ እንደዛ ይኖሩና መጨረሻ ላይ በየዶርማቸው የተመለሱ ለፕሮክተር እየፈረሙ ምናምን ያደርጋሉ even language barrier ኳል imagine language barrier ደግሞ በጣም አለ ግን ያው አሁን አዲስ አበባ ዩኒቨርሲቲ እዚህ ቅርብ ያሉ ዩኒቨርሲቲዎች ሳይሆን ቤሬሩ ያን ያህል አይደለም ወደ ሎካሎቹ ጋር ምናምን ራስን መቆጣጠር ትለምዳለህ ኢንዲፔንደንስ ሌት ናይት ማንም የሚቆጣጠር የለም ዩኒቨርሲቲ ለሊት ዙር አታጥና ማንም የለም ኮሌጅ ስትሆን ቤት ስትመለስ ቤተሰብ ልክ እንደዚህ ምናምን ዩኒቨርሲቲ ስትሆን ፈተናውን ክበት ሰዓት አይታወቅም ወደቅ አለፍ አመቱ ሙሉ ልታጨረብራችሁ ይችላል you can do that the whole time ስለዚህ ራስህን አውቀህ እንድትኖር ይረዳል ለወደፊት ላይፍህም ማንም ሰው ሳይቆጣጠር እንደዚህ አድርግ መባል አይጠበቅም ተባረርክም አልተባረርክም አያውቁም literally nothing አያውቁም ግን ሜቢ ኔክስት ይር ላይ መታወቂያ ምናምን ሲቀበሉ ያኔ አገባም ልትባል ትችላለህ እንጂ ቤዚክሊ ማንም የሚያውቅበት ሁኔታ የለም ስለዚህ ዩኒቨርሲቲ እንትን ያስተምራል ሶፍት ማኔጅመንት ምን አይነት ቦታ ላይ ስታንድ እንዳደረግ ረዛ ጅማ የሚማር ጀለስ ነበርና ከሎካሎች ጋር ተጣልቶ ከግቢ አይወጣም ነበር አስተውሳለሁ oh my god that's really bad እኮ የሰው ሀገር እኮ ነው ያለው ኖ አይወጣም እና ኢቭን ወደ አዲስ አበባ መምጣት ሲፈልግ ለሊት ጠዋት ተነስቶ በቃ ማንም ሰው አይናገርም ለሊት ጠዋት ተነስቶ በቃ that's really bad በጣም man that's really bad imagine እሱ ቦታ ሆነ ወጣሁኝ እመታለሁ ወይ የሆነ ነገር ያደርጋል ለምን አስባለሁ አይመጣው ናረው እናቴ ግን እኔ I still prefer university በጣም ዩኒቨርሲቲ እኔ ስኒኪን አድርጌ የገባሁባቸው ዩኒቨርሲቲዎች አንዴ በጣም ደስ ይላሉ በዚህ አጋጣሚ ዩኒቨርሲቲዎች እየተዘረከረካቸው ነው ይሄን እያስገባችሁ I mean ቫይብ ምናምን በጣም ያበደ ነው ቫይቡ ደስ ይላል ተማሪው አይተኛም ተማሪው በስማ ይሄ ቲክቶክ ላይ ምናምን ቤቴ ለማረፍ ነው የሚሄደው ምናምን ብሎ የሚፖስቱ ሴቶች አረ ዩኒቨርሲቲ ብታያቸው ስምሳ ላይ ምናምን በቃ ግቢውን ፓትሮል ነው የሚመስሉ እነሱ ናቸው የግቢዎቹ ጥበቆቹ እነሱ ይዞራሉ እኔ ይህንን ላይፍ ሰው በሰው አይደለም ማቀው ላይ ተነግሮኝ አይደለም ስናፕሌይ ሲላክልኝ ስናፕሌይ ሲላክልኝ የሆነ 9 ሰዓት ላይ ምናምን ነገር out for a walk hang with my friends with the baddies ምናምን ነገር I'm walking ምናምን ደግሞ እንደውም ከግቢ በቃ አልኩ ሴቶቹ በጣም ይዞራሉ ሴቶቹ ከዛ ወንዶቹ ደግሞ የሆነ ፑል ቤት ጋር ምናምን ታገኛቸዋል of course that's the hang out stuff ምናምን ያለው እና እኔ ግቢ ላይፍ በጣም ያበደ ነው ኮሌጅ ሲሆን ሶሻል ላይፍ በጣም ይቀንሳል
of course በጣም Dead. ዴድ dead ለምንድን ነው ታውቃለህ? ሁሉም በቃ እንዴት ልበልህ ራሱን የሆነ የሚከትበት ነገር አለው። እኔ ከየት እንደመጣ አላውቅም። እኔ እንደዚህ አይነት ነገር what do you mean ራሱን ራሱን የሚከትበት? የሆነ ስፓት አለ በቃ ራሱን የሚከትበት። ኧረ ኖ እኔ እንደዚህ ምናምን ይላል። damn okay ዩኒቨርሲቲ ሲሆን ኧረ እኔ የለም የለም ኤቭሪባዲ ላይፍስታይል ራሱ አይፈቅድልህም አይደለም። ኖ ገንዘብ ያለው ሰው እኮ ሊኖር ይችላል። ግን አንድ ዶርም ነው የምንኖረው። አንድ ዶርም አቅፈኸው የምንኖር ሰውዬ ጋር ኧረ እኔ ምናምን አትባባልም። የማን ከሆነ ሰዓት በኋላ አብረህ ኑሮ ትኖራለህ። በቃ አብረህ ላይፍህን አብረህ ታስኬዳለህ። በቃ true እንትን is like ኮሌጅ ኮሌጅ ለምን መሰለህ አሁን you can take me for example እኔ I can say like ሁለት ተማሪ ነው ስማቅ ሁለት ተማሪ የክላሴ ነው አሁን ሰከንድ ይር ገባሁኝ ክርስቶስን ነው የምልህ like the representative እና there's another girl like ከዛ የሆነ ጋይ ምናምን በቃ like በጣም rarely እነሱ አቴንዳንስ የሚፈርሙልኝ ሰዎች አቴንዳንስ የሚፈርሙልኝ ሰዎች እና by the way ከታረጓል ዛሬ ክላስ ነበር ከታይ ደረጉ ክላስ ተቀጥቶ ነው ይሄ ፖድካስት ሀፕን እያደረገ ያለው you know what I mean see the sacrifice እኔ ስራዬን ትቼ መጥቼ exactly ስራዬን በቃ ኩዊት አደረኩ። እናንተ ሞኔታይዝ እስክታደርጉኝ ድረስ እዚህ ሶፋ ላይ ነው እየተገኘ ጠብቃችሁ yeah we going to do that and the thing is like college like there's no social life like comparing to the university ማለት ነው literally አሁን ዩኒቲ ተምሬያለሁ ለእንትን ሬሚዲያል ተምሬ like ክላስ ሲኖር በር ላይ ነው የሚወርድ ታክሲው ትነሳለህ ወደ መገናኛ ትሄዳለህ በቃ like ከክላስ ስትወጣ እወጣለሁ literally I don't even hang out I don't even like I don't blend in the people even ከሰው ጋር እዛ ለመግባባት ምናምን ሞክር ማለት ነው እንትን ነው ይሄ ልትግባባቸው ምናምን ከሞከር የሆነ የራሳቸው የሚያዩበት የሆነ ቁልል ምናምን እኮ exactly last episode ላይ እንዳወራ ነው everybody has a group ነው የራሱ አይነት እንትን የሚመሳሰለው ሳለ ብቻ አይደለም እኔ አሁን የተረዳውን ነገር ያኔ ግሩፕ ነው ብለን ክላሲፋይ አድርገናቸው ይሄ ግን ግሩፕ አይደለም a group of bunch of stupid egoistic people ናቸው እነዚህ አይነት ሰዎች እኔ ምክንያቱም I meet some nice people በጣም ሪች ሆኖ it doesn't mean go ሁሉም ናቸው ጓደኛ ያደረጉ ግን ስትወራቸው ምናምን ግቢ ሲመጡ ምናምን like hey ምናምን እዛው ግቢ ውስጥ አብረው ሂንጋውት ያደርጋሉ like it's a school friend ነገር በቃ ከዛ መስመር አያልፉ ባውንደሪ ያላቸው which is good ልክ ከትምህርት ቤት ሲወጡ በመኪና ጭነው ያወስዱ በብቻ ፍሬንድ በቃ ባይ ነው ግን ትምህርት ቤት ውስጥ እንትን ይላል some of the people እኮ like በጣም ናይስ ናቸው I mean በጣም great people in there ግን at the same time መገረፍ አለባቸው okay damn like college will make you soft in a way that ከፋሚሊ ፕሮቴክሽን አትወጣም ልክ ዩኒቨርሲቲ ስትሄድ like your reality ጋር ሂት ታደርጋለህ ገባ የምትበላው ምግብ ሽንት ቤት ብር ከዛ ሰው አብረው የምንኖር ሰው በቃ ምን ያህል ትዕግስት እንደሚያስፈልግ እዚህ በቃ ለወደፊቱ የሆነ የምትፈልገው ቦታ መድረስ ስትፈልግ ከሰው ጋር እንዴት ተቻችለህ መኖር እንዳለብህ ይሄ ሁሉ አስተማሪዎቹ ኮሌጅ ስትማርና እንደዚህ ዩኒቨርሲቲዎች ላይ ስትማር አዲስ አበባ ዩኒቨርሲቲ የሚማሩ ተማሪዎችና ኮሌጅ የሚማሩ ተማሪዎች አንድ አይነት ነው እንዴ እዛ አስተማሪ መለማመጥ ማክበር በቃ ሰውን አለመናገር በቃ ምንም መጥፎ ነገር ቢያደርጉ በትዕግስት ማሳለፍ ምናምን ተለምደበታል እኮ አዲሽናል ቱ ዳት ደግሞ ማለት ነው good ውጤት እንድታመጣ ይጠበቃል you know what I mean that's the hard part ደግሞ the whole point of you going there is like to have a good grade ምናምን like life-ን worse የሚያደርግ ነገር ገባ አይደል if you spend your time ምናምን you gotta have a good grade ነው that's the whole point of ገባ ይሄን ሁሉ struggle አልፈህ ምናምን that's why you are stronger in a university ማለት ነው so ግን ኮሌጅ ላይ ሲሆን family protection ነው እናት የሰራችው ምግብ በልተህ የምትወጣው ገባ ከዛ comfortable like high school እየነበርክ ያለውን አልጋ ላይ ነው የምትተኛው no nothing but change በቃ just like high school ላይ ነበርክ በአልጋ ላይ ያን ያደግበት አልጋ ላይ ገባ አይደል comfortable የሆንክበት አልጋ ላይ ወይ የለመድኩ አልጋ ላይ ነው የምትተኛው ምንም ከሰው ጋር ተጨቃጨቅ no other people interaction stranger ቤት ውስጥ የለም ምናምን when you sleep ገባ you don't even like እሰረቃሉ አልሰረቅም የለም አው እንዴ ባላረሳችን አለ ፒሲ በተገዛልበት ሳምንቱ ተሰርቆ ጫልሎ እንደዚህ ፎቶ ራሱ የሆነ መጥፎ ጓደኛ አለው ማለት ነው ልጁ እያለቀሰ ፎቶ አስጥቷል እንደዚህ በሬ ላይ ቁጭ ብሎ ከዶር ወጥቶ
አታገኙም እኮ የግቢው you can't አታገኙም they can't በቃ that's really bad ግቢው ተፈለገ ከዛ ሲወጡም ፒሲ ቼክ ይደረግ ነበር ኤቭሪቲንግ ምናምን ሲጋባ ፒሲ they will sneak out ማድረግ ያቅታል ኧረ አያቅትም ምን ሆነ ነው it depends on the connection እኔ ስኒኪን ሳደርግ ራሱ እኔ የራሴን ፒሲ ይዤ ነው የገባሁት በጣም የራሴን ፒሲ በጓደኛ አድርጌ ነው ይዤ የወጣሁት ዝም ብለው ይሄ ፒሲ ከነቁጥሩ እንመዘግባለን ምናምን ይላሉ እንጂ ሰው እኮ ስኒኪን አድርጎ የሚወጣበት ዩኒቨርሲቲ ነው እንዴት ፒሲ አታወጣም ምናምን አንተ እኮ ገብተህ እየወጣህ ያ ግን እሺ እሱማ እንትን ማለት አይቻልም መከራከር አይቻልም እና the struggle is real in university ግን መሰለህ ኮሌጅ ስትሆን ደግሞ like too safe ነው it is too safe ግን safe in what way like there's a pros and cons to it ገባ pros and cons አለው like ለምሳሌ pros እንትኖቹ ናቸው the opportunities like the time you get at the time you get exactly በዛ ላይ አስተማሪዎቹ ሞር ከዩኒቨርሲቲው ይልቅ የነዚህ በጣም ሞር እየገፈትፈተው ነው የሚያቀርቡልን እንደማለት more effort ይሰጣል ኮንሱ ደግሞ the cons is usually soft because like those experience of life አይመጣውም all the way ለሁሉም ሰው አይሄድም እኮ ለሁሉም ሰው አይሄድም ግን ትንሽ ሶፍት ያደርጋል it is ግን መመዘላችሁ you won't change like any university ቢሄድና እሱ እዚህ ቢቀር I will have that experience እና at the same time አለ አይደል እሱ ደግሞ he won't have that experience ነው በቃ you know what I mean እና like protected ሆነን ነው high school የነበር ነው family society ምናምን ከዛ like ከሱ ከኮንፈርት ዞን ወጥቼ ነው ዩኒቨርሲቲ ሄጄ with a bunch of strangers ኖሬ ምናምን ነገር that will build a character ገባ ካራክተር ቢውልድ ያደርጋል ሚ ነው ዩኒቨርሲቲ ላይ ሄድኩኝ like will a lot of life lessons you እዚህ ስትሆን you will have እኮ የራስህን experience of college ገባ like you will adult basically adult ነህ like ራስህን ሜንቴን ታደርጋለህ ምናምን ነገር just because እዚህ ኮሌጅ ስላለ ራስህን ሜንቴን አታደርግም ማለት አይደለም ወጥተህ ስትገባ ራሱ እኮ it's like that's something ትምህርት ቤት አይደለም የምትሄደው just like የሁለት ሰዓት ኮርስ ሊኖር ይችላል በአንድ ቀን you have like 10 hours of free time exactly that's when like ገባህ that's when the cons come ቅድም ያልኩህ ኮኖች አላልኩም like you can invest the time on the future ለምሳሌ ቅድም I think I mentioned it I don't really think I mentioned it ግን I think I do now like እኔ እዚህ ቁጭ ብዬ ኮሌጅ እየተማርኩኝ በትርፍ ሰዓት እየሰራሁ ነው obviously እና I will have the marketing experience of 4 years like marketing ስመረቅ I will have like 4 years of marketing experience at the same time in the real world የሰራሁበት ማለት ነው ግን ዩኒቨርሲቲ ሄደው ልጅ 4 ዓመት ሙሉ ተምሮ መጥቶ ከኔ ጋር ሲመጣ like የሚጋጨው that's what I'm saying እኔ I'm equipped with like with the 4 ዓመት experience-ንም the paper-ም አለኝ like I have more opportunity I will make more money I'm richer ደግሞ I'm richer ገባህ አይደለ exactly እሱ ግን ሲቪውን ይዞራል the thing is the connection the cons the college college more process እሱ ነው የዩኒቨርሲቲ cons እሱ ነው for sure እና like there is the good and bad part of it but at the same time ይሆናል like everything ቢሆን የራሱ way ይወስዳል እና that part is like የሚለያያችሁ part you know what I mean like this society college people and university people like በጣም የሚለያዩ ሰዎች ናቸው በጣም የሚለያዩ ሰዎች ናቸው money wise የዩኒቨርሲቲ ተማሪ እና ኮሌጅ ተማሪ የዩኒቨርሲቲ ተማሪ 100 ብር 16 ብር ከተቀበልኩ 16 ብር ይቀበላል exactly የምሬት ነው ይቀበላል no shit no ብር አላቸው መተላቸው 16 ብር ከተቀበልካቸው 16 ብር ቀደም ወስደ ነበር አንተ ግን እኮ they're not a bad person it's just the lifestyle there I know it እንዴ ቆይ እኔ እኮ ይሄንን በደንብ እናወራበታል ይሄ ግን ብር መጠየቅ ባድ ፐርሰን ሊያስብል ይገባል የራስህን ብር መጠየቅ ባድ ፐርሰን ያስብላል exactly people some assume ያደርጋሉ like እንደዚህ ንፉግ ነው አይምና ግን ገንዘብ ላይ ያለው አቋም ምናምን ኢሽ ነው እንጂ ገንዘብ ላይ ማን እንደዚህ አሪፍ አቋም ነው የሚገባው መሆን ያለብን እንደዛ ማርያምን እንዴ ምን ሆነ ባይደው ቆይ ያበደርኩ ልጅ ያበደርኳችሁ ሰዎች አንድ ሰው አይደለም መልሱለት ይሄን ኤፒሶድ ክሊፕ አድርገን ነው እንወጣለን የኔም ያበደርኳችሁ ሰው መልሱለት እንደ ሐሳብ ነው እኔ ተበደርኳችሁ ደግሞ ማሩ የተበደራችሁን ደግሞ ጀስት ስክሮል እኔ ስራዬን ሳቆም አሁን ወደዚህ
ወደዚህ ሙሉ ለሙሉ ኮንተንት ክሬተር ኤግዛክትሊ ሂ ኩዊት ሂዝ ጆብ ስለዚህ ችግር የለውም ያበድራችሁኝ ሰዎች በቃ ተዉት ከዚህ በኋላ ይቅርታ አድርጉልኝ ግን እሱ የተበደራችሁ መልሱ ጭራሽ እንደዚህ ብሎ ነገር የለም ብር ላይ ቀልድ የለውም እዚህ ጋር የሚገርም ጋሚ ፓድካስት የሚል ልናሰራ ስለሆነ በዛውም ስፖንሰሮች ካላችሁ ስለ ዩኒ ላይፍ ስናወራ ማለት ነው ዩኒ ላይፍ እንደዚህ ዲፕ ገብተን ስናወራበት ከዩኒ ላይፍ በጣም ደስ የሚለው ነገር ኤክስፔሪንስ የለም ዩኒ ነው ስለዚህ ልንገርህ በቃ ስለ ዩኒ ላይፍ በጣም ደስ የሚለው ነገር ማለት ነው አንደኛ ማታ በፈልክበት ሰዓት ትወጣለህ ዊዝ ኤኒባዲ በቃ ትደዋወልና 6 ሰዓት ላይ ማታ ላይ ብቻ ነው 6 ሰዓት 8 ሰዓት ላይ እንውጣ እሺ መጣሁ የሆነ ቦታ ደርሰህ ማታ ዞረ ትመጣለህ ምናምን በዛ ላይ ዩኒቨርሲቲ ገራሚ ፓርቲ ዩኒቨርሲቲ ውስጥ ፓርቲዎች አሉ ዩኒቨርሲቲ ውስጥም ባይሆን ከዩኒቨርሲቲ ሆነ ሆስት የሚደረጉ በጣም ያበዱ ኢቨንቶች አሉ እና ዩኒቨርሲቲ ስቶር አንዱ ደስ የሚለው ነገር ዩኒቨርሲቲ ላይ like you can go በቃ ለአባትህ ለእናት መደወል የለብህም ሜቢ ማታ የሚደውሉልህ ከሆነ ማለት ነው ላይብረሪ ገብቻለሁ ብለህ ስልክህን ድግም በቃ ጀስት ገነጎ ብቻ ዩኒ ላይፍ እንዳልኩ ኤቭሪቲንግ በጣም ደስ ይላል ማንም ኮንትሮል የሚያደርግ የለም እንደፈለግ ትወጣለህ ትገባለህ እና ደግሞ ዘናይቲዝ ያንግ የሚባለው ዩኒቨርሲቲ ውስጥ ነው በጣም ዘናይቲዝ ያንግ የሚባለው ዩኒቨርሲቲ ውስጥ ነው በቃ it's like for the life ነው ገባ አይደለ you're saying the cons for the university ደስ ይላል for the life ያበደ ነው በቃ ብዙ ሶሻል ላይፍ አሪፍ ነው ከሰው ጋር እንትን ትላለህ ምናምን ከዛ ዩኒቨርሲቲ ካንስ ያለው እንዳልኩ ብዙ አይነት ጸባይ አለ አምሽቶ አንተ ተኝተህ አምሽቶ የሚገባ ሰው አለ ሰክሮ ምናምን ሰክሮ ሊገባ ይችላል አንተ ተኝተህ ስልክ የኔ እናት አላንቺኮ አቡዬ ጨረቆን ይዘሻታል ማማዬ ጨረቆ የለም ሰው እየተኛ አንዳንድ ደግሞ አለ በስማ የሚፈሳባል በኢየሱስ በጣም በጣም ዲስተርቢንግ እና ዶርም ውስጥ ሃይጂን የማይጠብቅ ሰው ካለ በቃ ትረበሻል በጣም በጣም the first priority they should have በቃ አሁን ደግሞ እንዴት ነው ሳትግባባ እንደዛ ብለህ አትናገር በጣም ይከብዳል በጣም ተነስና ካልሲ ነጠብ አስብ ተነስ ጫማህን ወጣው ነው he's a grown ass man telling a grown ass man to do that አሁን አንዳንድ ሰው ግን ጭራሽ አይታወቅም ኦኬ እና ፎሪ አንዳንድ ሰው ጭራሽ አይታወቁም ኦሬዲ እየኖረበት ነው አንደኛ ደግሞ አሁን ለምሳሌ ከክፍለ ሀገር የመጡ ሰዎች ምናምን ከሆኑ just a normal smell ነው ለነሱ true you cannot even don't try to be nice it's a normal smell ከዛ በኋላ እዛ ከመጡ በኋላ ደግሞ ካለው environment ጋር ጭራሽ ይጋጫል ብለንድ አያረግም አይመጣው እግዚአብሔር ነው በቃ ዶርም ካንሱ ብዬ ማስበው በቃ ዶርም እሱ እና አስተማሪዎቹ በጣም ተመጡ their ass በጣም ass አረብስ ትክክል ሂዱታ ሂሽ ምናምን ይችላል ከዛ ተናገረዋ እንዳይፈንም ያበላሽ አንተ ትክክለኛ ወንድ ልጅ ነህ ተናገረው if incomplete አንድ አመት ይቀጣ just like that just like that እንደዚህ how you throw people's life እንደዛ ደበድቡ ትችላለህ እኮ ምንም አንድ አመት ያሳስርሃል እንደው of course አንድ አመት ብቻ አይደለም ከመጣው ይሄ ትሬድ ራሱ ካረከው ትታሰራለህ እና ዩኒ ላይፍ በጣም እኔ በሱ ነው እንጂ ዩኒ ላይፍ ስቲል እኔ I prefer ዩኒ ላይፍ እኔ ዩኒቨርሲቲ ተማሪ አይደለሁም ዩኒቨርሲቲ ተማሪ አይደለሁም ግን ዩኒ ላይፍ በጣም ያበደ ነው በጣም እኔ እኮ ይለ I'm not against uni life እኔ personally I'm not against it ግን the thing is I can do a lot of work college የተማርኩኝ than the uni life here's the thing my argument is life ከተባለ በላይፍ ከሆነ uni is better obviously why for the life for the experience ከገባህበት you know what I mean ግን like the different perspective እያዩት ያለሁት እኔ ደግሞ as when we join university now when we join college I want to do things in the side I don't want to make it my whole career ምክንያቱም 9 to 5 ተቀጣሪ ነው የምንሆነው አይመጣውም 9 to 5 ተቀጣሪ መሆን አይመጣውም
your whole life ትምህርት ቤትም እኮ 9 to 5 ነው። ጠዋት ገብተህ ማታ ነው የምትወጣው ከሰራተኛ እኩል። ከዛ ዩኒቨርሲቲ እንደዚህ ይሆናል። ከዛ በኋላ ደግሞ ስራህም እንደዚህ ይሆናል። that's your life ማነገ like that's your whole existence like ደምሎ ተወልዶ ሞተ ሲባል like ይሆናል the process ያ እኮ ነው በቃ that's the whole words የሚያደርገው ነገር። ሾልት ተማረ ገባ ከዛ 95 ተማረ 95 ገባ he served 30 years እዛ በመሃል አገብቶ ልጅ ወለደ exactly miserable nigga is dead I don't want to do that እኔም that's me እግዚአብሔር miserable guy is dead he's dead በቃ የሆነ ዓለም ላይ ወይ የራሱ ላይፍ ላይ ዴንት ሳይፈጥር ሞተ ነው የሚባለው 95 ላይ ስንኖር ማለት እና 95 is like if they pay good enough if they have more time like to spare for yourself it depends ግን ታውቃለህ exactly yeah, I got you በጣም depends it depends አሁን ለምሳሌ ዩኒ ላይ በጣም ስራ የሚሰሩ ልጆች አሉ ገና ሳይመረቁ በፊት ዩኒ ላይ ሆነው true አሁን አንተ ኮሌጅ እንደምታደርገው ዩኒ ላይ ሆነው በቃ እንዴት ነው ታይማቸውን ማኔጅ በደንብ የሚያደርጉ ሰዎች ታውቃለህ አንድ ሚኒት ዌስት ማድረግ አይችሉም እዛ ትላንት ጠጥተው አይናቸው በቀጣይ ሰዓት እነሱ ሎክዲን ሆነው ስራቸውን እየሰሩ ኤግዛክትሊ ስለዚህ እንደዛ ማኔጅ የሚያደርግ ሰው ከሆነ ግን ኮሌጅ ሞር ስታቢሊቲ ይሰጣል እውነት ኤግዛክትሊ በሱ ያስኬዳል ሞር ፍሪ ታይምም ደግሞ የምታገኘው ኮሌጅ ሲሆን ኤግዛክትሊ ሶ you will have more time to think for yourself and to actually act on the thing that you want financially spiritually physically ምናምን but you can do that uni ላይ ግን የኔ ስፒድ እና የኮሌጅ ተማሪው እና የዩኒቨርሲቲ ተማሪው ስፒድ is not going to be the same it's not going to be the same of course now that's pretty much it so that's the argument you're going to have the age ምክንያቱም all that free time ግን ዲፔንድ አሁን አልኩ አንተ more እንዴት ነው አንተ የምትማራው ታይም ለአንተ ብዙ ታይም ይሰጣል ስቲል ኮሌጅ ተማሪ like full time ኮሌጅ ተማሪ በጣም ቢዚ right በጣም ቢዚ right እንዴ ፉል ታይም ኮሌጅ ተማሪ ራሱ እኮ like ዋር ነው በጣም ከሰኞ እስከ ቅዳሜ ነው የሚገቡት ከሰኞ እስከ ቅዳሜ ከሰኞ እስከ ሐሙስ የሚገቡ አሉ bro ከዛ ደግሞ ከሰኞ እስከ ሐሙስ ገብተህ ራሱ ማለት ነው the assignments are crazy በጣም crazy yeah that's true በጣም ብዙ assignment አለ everybody በቃ እንትን እንዴት ነው እንዴት አድርጌ no they're busy as fuck ብዙ ነገር አለ ኮሌጅ በዛ ላይ ደግሞ ኮሌጅ ድራማ አለ ዩኒቨርሲቲ ድራማ አለ ከላይፍ ጋር እሱን ገና for the girls most of the guys ድራማ ያጋጥማቸዋል ብለህ the guys dramatic thing የለባቸው አፍቅሮ እንትን ካለ ግን if you fuck him up he is dead አንዳንድ ወንዶች አሉ ድራማቲክ ሆነው በጣም of course this ያስ ነገር የሆነ ጀለስ አለኝ ማለት ነው የሆነ ጊዜ እዛ ደቅ ብለን ምናምን ይወጣል እኔ ሁሉ ጊዜ ሪሌሽን እኔ ወፍ ምናምን ይደናል ነው like why ምናምን ላለው his love perspective for love ያጠፋችበት ልጅ ማለት ነው 9ኛ ክፍል እያለ ነበር oh my god you was kid አልኩት እኮ ልጅ ነበር 9ኛ ሆነ አይመጣው እንዴ ጭራሽ perspective of love አስበው love የሚለውን ነገር ተረድቶ that's a strong word ተረድቶ ከዛ ኤክስፒሪየንስ አድርጎት ህርቶ ነው ሂል አድርጎ ዘጠነኛ ክፍል ነው ኮሌጅ ፒፕልስ ለዛ እኮ ነው ሶፍት ናቸው ይባሉ ምንድነው የምትለው no that's crazy that's too much that is too much my guy no እንደዚህ አይነት ጋር ያሉ ደግሞ ድራማቲክ ገና ሳይጀምሩት ድራማቲክ ናቸው sure yeah people are crazy they don't have certain age ከሆነ አሁን 12 ላይ በቃ ልትረዳው የምችለው ነገር 12ኛ እና አንድ ፍሬሽማን ላይ በጣም ልትረዳው የምችልበት ታይም እሱ ነው ምክንያቱም ነገሮቹ ሞር ኤክስፒሪየንስ like ከውስጥ ኤክስፒሪየንስ የምታደርግበት በቃ እንደዛ የምታደርግበት ያኔ ነው ብዬ ነው የማስበው the thing is like ባለፈውም like the first no the second episode actually ያወራ ነው like the reality hits ያደረገን like ከዩኒቨርሲቲ high school ስንወጣ when we realize a lot of things from a different perspective ማለት እሱ ነገር ነው ማለት እና እሱ is like ቅድም ያልኩ አሁን ሜንሽን ያደረገው you will understand more things እና from a different point of views from different exactly you know by the way why እንትን እሱ ፖይንት ላይ እንዳለ ሪያሊቲ ሂት የሚያደርግ ቶሎ ዩኒቨርሲቲ ይመስላል ወይስ ኮሌጅ እያለ ሪያሊቲ ይዞ በጥፊ ድርግም I think college no university
ስለ ሰዎች ከሆነ እውነትህን ነው። ስለ ላይፍ ከሆነ ግን ዩኒቨርሲቲ፣ ስለ ሰዎች ግን ኮሌጅ፣ ስለ ሰው ልጅ በቃ ሰው ልጅ በደንብ የምር ሄዱ። እኔ ፍሮም ኤክስፒሪየንስ ስለ ሰው ልጅ በስትክክል በቃ ኮሌጅ በደንብ ሪያሊቲ ሰው ልጅ ምን ያህል የሆነ ምን የሚል አነበብኩ መሰለህ እንትን የሆነ ሰዓት ላይ ብር ታገኛለህ እና ያኔ ትሪት ሲያደርጉ በደንብ የሆነ ትሪት ዩናይስ ሲያደርጉ ዶንት ቴክ ኢት ፎር ላቭ ገነ ጌት ትሪትድ ናይስ። እኔ የተረዳውን ነገር እሱ ትምህርት ቤት ውስጥ ብር እስካለህ ድረስ ገነ ጌት ትሪትድ ናይስ ዊዝ ኤቭሪዋን ኤቭሪ ክላስ ሩም ያለህበት ቦታ አለ አይደለ? ኢትስ ወርክ ዳት ዌይ። በደንብ ያየውን ነገር እሱ ነው። ዩኒቨርሲቲ ላይ አለ፣ ግን ዩኒቨርሲቲ ላይ አለህም የለህም አንድ ዶርም ነህ፣ አንድ ላይ ነው የምንኖረው። ያው የምትበላበት ቦታ ሊለያይ ይችላል እንጂ ትሪትድ ናይስሊ ምናምን እሱ ሁሉም እኩል ነው ትሪትድ ናይስ የሚያደርጉ። ያው ወንድ ኮንክ ያው ሴቶቹ ትሪት የሚያደርጉ ይለያያል። አንተ ለምንድን ነው ያልከው ዩኒቨርሲቲ? University? No, the thing is, university ማለት you're in the middle of nowhere. University like ሌላ ሀገር ነህ with another people, with another culture, as a bunch of strangers. Don't አሁን ሜንሽን ያደረግናቸው ነገሮች it will hit you like ትላንትና ቤት አድረህ ዛሬ ሌላ ቤት ነው ያደርጋል። You know what I mean? And it's going to be like that for a while. ገባ? ይሄ it's going to be that lifestyle. Of course ያን አዳፕት ለማድረግ ደግሞ it's for your body, for your mind, for your lifestyle, it's a shock. It's a shock. University is the ultimate one comparing to the compared to college right after high school ሲሆን እና I think university hits like harder. Yeah, like of course. Rejection rehab እኔ ያሰብኩት አሁን ለኔ rejection rehab ይሄዳሉ የሁለት ወር እንትን ደርሽ ይመጣሉ። በዚህ we're gonna have an episode ዩኒቨርሲቲ ውስጥ University is going to be awesome. ዩኒቨርሲቲውን አንናገርም፣ ግን የሆነ ዩኒቨርሲቲ ሄደን ስኒኪን አድርገን ከዛ ከፖስት ነው በኋላ ማንናገርም። ግን ሌጋሊ ቢጠይቁን ሰውዬ ቢመጡ ያንተ የምር እኮ risk, we're taking a risk for this bitch. ሞኔታይዝ አታርጉም ብቻ። So ስደመድመው your idea, which builds you more, university or college? For me university. Okay. In every አሁን አንተ ሜንሽን ባደረካቸው ነገሮች በሙሉ ዩኒቨርሲቲ ውስጥ ስራ መስራት ትችላለህ። Okay. ለስራ ካልክ ለዩኒቨርሲቲ ተማሪ ከሆነ ቦታ የሆነ ነገር እያመጣ መሸጥ ትችላለህ። Okay. ዩኒቨርሲቲ ውስጥ ስራ መስራት ትችላለህ። I agree. ዩኒቨርሲቲ ውስጥ እንዳልኩ ላይፉ ከሰው ጋር መቻቻል ትለምድበታለህ፣ የሰው ባህሪ ታውቅበታለህ። ስልጣን ማለት ፓወር ያላቸው ሰዎች እንዴትም ትሪት ቢያደርጉ የምትፈልገውን ነገር እስክታገኝ ድረስ ይሆናል እሺ ብሎ ማሳለፍ እና ሰልፍ አዌርነስም እንደዛው self control ይኖርሃል። I got you. Everything. Again, I'm going to stay with the college because of the things that I said. Let's agree to disagree እንጂ ገባረል that's what I'm saying. መሰለ ዩኒቨርሲቲ ያሉ ተማሪዎች እና like ዩኒቨርሲቲ ያሉ ሰዎች እንትን ነው less opportunity ያላቸው ነው. They can do a lot of things if they're in my position ነው ገባ አይደል? እና I'm living this life አሁን የኮሌጅ ላይፍ እና that's why I'm standing on it ነው ገባ እንጂ is not የሆነ የነሱ perspective this perspective ሳይሆን like it works, ሁለቱም works, will build you well በደንብ if you ግን ኮሌጅም ላይ ሆነን ዩኒቨርሲቲም ላይ ሆናችሁ ይሄ grown enough እንትን ሜንታሊቲ ከሌላችሁ you're fucked either way. University you're fucked, college you're fucked. You gotta be ሆነ you're grown as people. ቤተሰብ ስለሚቆጣጠር less fucked ነው ኮሌጅ ይባላል እንጂ you still fucked አይደለም። like እስከ መቼ ነው ቤተሰብ የሚጨቃጨቁ ካንተ ጋር? አይጨቃጨቅ ኮሌጅ አባል ይተዋል ብሎ ይተዋል። you're grown as man, get the fuck out of my house እንደዛ የምትባለው ግን it's like አንዳንድ ቤተሰቦች አሉ ያስወጧችሁም ግን ስቲል ያዝኑባቸዋል just abuse you with their words man. And now it's like it's good ገባ more እንትን ኮሌጅ ስትሆን it's more እንትን ነው boring ነው ገባ የሆነ but the outrageous experience አይኖረውም። you are held back የሆነ boundaries አሉ like you cannot break. The university ግን like your imagination is the limit. University ስትሆን your imagination and your pocket is the limit.
እዛ ስትሆን እና ይመጣል ያ ዩኒቨርሲቲ I really want to experience it by the way any experience ማድረግ ዩኒቨርሲቲ ለምን መሰለህ we can go by the way everybody is like we can go what nigga what anytime is that what yeah okay we can go like we can go like ቀን ሄደን ከዛ like ዝግጅት የሚኖርበት ቀን ይሄ ዝም ብሎ ምናምን ቀን ሰው ዝግጅት አላቸው most of the time አሁን half year ምናምን የሚያከብሩበት ጊዜ ሄደን ተዘጋጅቶ ከዛ ውጪ ፓርቲ አለ ተመልሰን ገብተን the night life ከዛ the dorm life my guy it's going to be good it's going to be good በጣም ነው ደስ የሚለው so we can go make anything እኔ ትንሽ የቀመስኳት ዩኒቨርሲቲ ልብስ ብሎግ ትሰራላችኋል ትቀልዳለህ እኔ በደንብ ነው የምሰራው ኮንተንት ክሬት ለማድረግ ነው የምሄደው ሲጀምር እነዚህ ደግሞ ፉል ታይም ኮንተንት ክሬት እኔ ትንሽ የቀመስኩት ዩኒቨርሲቲ ላይፍ a little bit for a week ነው 12 እንደውም ልንፈተን ዩኒቨርሲቲ እስከተሆነ ነበር እና በቃ አሁን ያልናቸው ነገሮችን I felt it ገባ አይደለ አንድ ፍሎር ሙሉ using one bathroom ምናምን መግማማቱ ምናምን like hygiene ምናምን አይጠብቅ people ምናምን it is different from that it is different ግን a little bit of like ትንሽ experience ይሄ የዩኒቨርሲቲው for sure I'm not even doubting it yeah ግን it's like that's how like ትንሽ perspective ነው ያለው የሆነች ፐርሰንቷን that's what it's talking about ማለት identify ያደርጓል አትሊስት ገባ yes sir so we have question of the week for the audience እዚህ ድረስ ከደረሳችሁ መልሱልን question of the week የሚሆነው እድሉን ብታገኙት እናንተ አሁን እኛ ስለ ኮሌጅ እና ዩኒቨርሲቲ ወሰናል እድሉን ብታገኙት ዩኒቨርሲቲ ሄዳችሁ ትንሽ ፕራይቬሲያችሁ የሆነ have no privacy ማለት ፕራይቬሲ ላይኖራችሁ ይችላል ምክንያቱም ኮሌጅ ስትሄዱ everybody ዶርም ውስጥ ያለው ትንሽ ሊገፋፋችሁ ይችላል ምናምን እሱ ይሻላል ወይስ ኮሌጅ ተምራችሁ ሴፍ ብትሆን ይሻላል ወይም like stay safe at home ማለት ነው so ስናሳጥሩ would you choose ነው ገባ which one do you choose የናንተ preference ነው would you choose to stay at home ኮሌጅ ሄዳችሁ stay home ብትሆኑ ይሻላችኋል ወይስ ዩኒቨርሲቲ ገብታችሁ a little bit of your privacy ተነካክቶ ምናምን ብትኖሩ ይሻላል ወይ ነው the question ምክንያቱም already we talked about all of the pros and the cons ኮሌጅም into university so እሱን perspective ብትይዘው አሪፍ ነው so which this or that which one do you prefer እና ሪዝኑንም ከስር የሆነ አጠራርጋችሁ ጽፉልን ሪዝኑን I don't fucking like it is a reason you know what I mean so which one do you prefer drop it in comments so which one do you prefer DM us ከዛ next episode ላይ ገብተን ሪአክት እናደርግበታለን እናነባለን የእናንተ ሪስፖንስ እና everybody is asking me ማለት ነው ጋሜ ፖድካስት በአማርኛ ነው የተጻፈው እሺ ሰርች ስታደርጉት ጋሜ everybody ሰርች ሲያደርገው ጋሜ እና ወደ እንግሊዘኛ እንለውጠው ዩዘር ኔሙ if you want it we will do it እንለውጠዋለን ግን ጋሜ ከዛ ፖድካስት የሚለው በእንግሊዘኛ it will be more original ተብሎ ነው አምሃሪክ ሲሆን ሞር እንትን ብለን ነው እና ጋሜ ፖድካስት every friday ከዚህ በኋላ ኮንሲስተንት እንሆናለን yes sir ስራዬን ይለቀቁ ለዛ ነው ለእናንተ yes sir yeah እዚህ ጋር ያሉት ሁሉ ሶሻል ሚዲያ ፕላትፎርሞች DM us contact with us ምናምን ነገር ይመቻችሁ that's it for today ጋሜ ፖድካስት with the next week ይጠብቃችኋል bye stay tuned